ሰላም ፒክራፍቶች ነን። ዛሬ የምናሳያችሁ ከሰከንድ ሴሚስተር ማንዳቶሪ የሆነ ኮርስ አለ። እሱን እንዴት ነው የምትወስዱት የሚለውን እናያለን። መጀመሪያ የምትገቡት በዩኒቨርሲቲ የሚሰጠው የኢለርኒንግ ዌብሳይት ነው። እሱም courses.hu.edu እንደዚህ እንደሚለው ሊንክ አድርገንላችኋል። በመቀጠል የምታደርጉት ምንድን ነው? ሎጊን ነው የምታደርጉት። ሎጊን ክሬዴንሻል ይሰጣችኋል፣ ኢሜይል እና ፓስወርድ። እሱን ተጠቅማችሁ ሎጊን የምታደርጉት ኢሜይል የሚሰጣችሁ @hustudents.edu.et ነው የሚሰጣችሁ። ብዙ ሞሪ ማድረግ አይጠበቅባችሁም። በመቀጠል ኮርስ ታብ ትገቡና ነው ወደ ፖርታሉ የምትገቡት። እዚህ ውስጥ ደግሞ ከሀው ቱ ስተዲ ኢፌክቲቭሊ እስከ 7 ሰብ ኮርስስ አሉ። ኦን አቨሬጅ እንደምታዩት አንዳንድ ሰዓት ነው የሚፈጀው። 7 ሰዓት ማለት you can do it in a couple of days። እሱን ቶሎ ስለሚጨርሱ ለሰከንድ ሴሚስተር ምንም እንዳትስተጓጉሉ ይሆናል። ፕላስ ኢፌክቲቭ የሚባሉ አይነት ትሬኒንጎች ናቸው፣ ሃይ ሌቭል የሆኑት ማለት ነው። ሀዋሳ ዩኒቨርሲቲ ሬጅስተር ያደርጋችኋል። ይሄንን ሰርተፊኬት ደግሞ ኮምፕሊት ስታደርጉት እያንዳንዱ ኮርስ ኮምፕሊሽን ውስጥ ሰርተፊኬት ፕሮቫይድ ይደረግላችኋል። እሱ ሰርተፊኬት አንድ በአንድ ሙሉ ስማችሁን ከና አይዲያችሁ አድርጋችሁ መስጠት ትችላላችሁ ማለት ነው። እዚህ ጋር ለምሳሌ ቪውማ ሰርተፊኬት ስለው እንደዚህ ቬሪፋይድ የሆነ አቺቭመንት ይሰጠኛል። ሙሉ ስሜ ፕላስ የኮርሱ ስም። ይሄንን ነው ሰርተፊኬት ብታደርጉት። ምንድነው እናንተ የምታደርጉት? ስክሪንሾት ትወስዳላችሁ። አስመች አስ ፖሲብል ሁሉም እኩል እንዲሆን ጠብቁትና እንደዚህ አድርጋችሁ ስክሪንሾት መውሰድ ትችላላችሁ። ካልሆነም ፕሪንት ማድረግ ትችላላችሁ ማለት ነው። ፕሪንት የምታደርጉት በቀጥታ እንደዚህ ፕሪንት አድርጎ ወደ ፒዲኤፍ ሴቭ ያደርግላችኋል። እንደሚመቻችሁ አድርጋችሁ ፕሪንት ማድረግ ትችላላችሁ። ይሄ በስልክ መውሰድ ይቻላል። ስለዚህ ካፌም ያላችሁ ወክ እያደረጋችሁ መውሰድ የምትችሉት አይነት ነው። ቶሎ መጨረስ ትችላላችሁ ማለት ነው። ስለዚህ የኢሹ ፖርታል ናቪጌሽን ይህን ይመስል ነበረ። ያው ኮርሶቹን እንዳረሷቸው አንድ በአንድ ልጥቀሳቸው፣ ወደ 7 ስለሆኑ የመጀመሪያው how to study effectively, how to evaluate resources, set goals to manage your time, academic integrity, keeping yourself safe online, strategies for successful online learning፣ መጨረሻ ደግሞ how to take a course። ከዚህ ቢጀምሩ አሪፍ ነው። እንዴት ናቪጌት ማድረግ ትችላላችሁ የሚለውን ነገር ስለሚናገር ማለት ነው። ይሄንን ይመስል ነበረ። any kind of issues questions ካላችሁ ኮንታክት ኢንፎርሜሽን እዚህ ቪዲዮ ዲስክሪፕሽን ላይ እናስቀምጥላችኋለን። ማን ነው ኮንታክት ማድረግ ያለባችሁ የሚለው ማለት ነው።